ሰላም ጤና ይስጥልኝ እንዴት ናችሁ? ዮም ቴክ ዊዝ ኤርሚያስ በፋና ቴሌቪዥን ቴክኖሎጂና ቴክኖሎጂ ነክ የሆኑ ጉዳዮችን የምንዳስስበት ሳምንታዊ ፕሮግራማችን ተጀመረ። አዘጋጅና አቅራቢ ኤርሚያስ አለማየሁ ነኝ። አብራችሁን ቆዩ። በዚህ ሰዓት ከተቀመጥንበት ወይም ከቆምንበት እምድር መሬት ከፍ ብለን ከሰማይ ዝቅ ብለው የሚበሩ ማሽኖች አሉ። እነኚህ ማሽኖች የተለያዩ ግብርና አዘርቶቻችንን ይቆጣጠሩልናል። ከተሞቻችንን ማኔጅ እናደርግባቸዋለን፣ እንቃኝባቸዋለን። ለተለያየ የኢንተርቴይንመንት ኢንዱስትሪ ላይ ካሜራ ይዘው ለቀረጻ አገልግሎት እንገለገልባቸዋለን። የተለያዩ ተመራማሪዎች በቀላሉ የማይደርሱባቸውን ቦታዎች እነኚህ ማሽኖች ብቻቸውን ያለምንም የሰው ጣልቃ ገብነት ቦታው ድረስ ሄደው የተለያዩ መረጃዎችን እንሰበስብባቸዋለን። በዋናነት ደግሞ በዚህ ሰዓት ለወታደራዊ አገልግሎት፣ ለስለላ፣ ለክትትል፣ ለቅኝትና አስፈላጊ ሆኖ ሲገኝ የጠላት ወረዳ ላይ ሄደው የተለያዩ ጦር መሳሪያዎችን ይዘው ሄደው ይጥሉልናል። እንዲሁም የተለያዩ የነፍስ አድን ስራዎችንም ጭምር ይሰራሉ። ሰዎች በቀላሉ የማይደርሱባቸው፣ መኪኖች በቀላሉ የማይሄዱባቸው፣ አውሮፕላን ብንልክ ለማረፍ የሚቸገርባቸው ቦታዎችም ጭምር የተለያዩ የጤና ወይም የመድኃኒቶችን ስራዎች ዴሊቨር ለማድረግም ጭምር እንጠቀምባቸዋለን። እነኚህ ማሽኖች በጣም የሚያስገርመው በዝግታ ሲበሩ ቆሞም ሆነ ተቀምጦ በውስጣቸው ድራይቭ የሚያደርጋቸው ወይም የሚያሽከረክራቸው ፓይለት የለም። ሪሞትሊ ልክ ጌም እንደምንጫወት በጆይስቲክ ነው የምናበራቸው። ለዚህም ነው ስማቸው የሰው አልባ አውሮፕላኖች ወይም ዩኤቪ አንማንድ ኤሪያል ቪሂክልስ በተለምዶ ድሮንስ ተብለው የሚጠሩት። ዛሬ ስለ ድሮኖች እንጫወታለን። ወደ ኋላ መለስ ብለን ስናያቸው ድሮኖች በዋናነት ጥቅም ላይ ይውሉ የነበረው ለኢንተርቴይንመንት አገልግሎት ወይም ለተለያዩ የፊልም ቀረጻዎችና ለተለያዩ ኤክስፕሎሬሽን ተብለው ነበረ መጀመሪያ ዲዛይን የተደረጉት። ነገር ግን ብዙዎቻችሁ የምታስታውሱት የእስራኤል አረብ ጦርነቱ ላይ 6 የሚሆኑ የአረብ ሀገራት እስራኤል ጋር ባከናወኑት ውጊያ ላይ በዛን ሰዓት ወታደራዊ አገልግሎት ላይ ውለዋል። ከዚህ በተጨማሪ አሜሪካ ልዩ ዘመቻ ባለችው በአፍጋኒስታን ውስጥ ባካሄደችው ጦርነት በ2012 ላይ ፊኒክስ፣ ሪፐር እና ፕሬዴተር የተባሉ የተለያዩ የአንማንድ ኤሪያል ቪሂክል ወይም ድሮኖች ለወታደራዊ አገልግሎት ጥቅም ላይ ውለዋል። እነኚህ ድሮኖች በወቅቱ ለወታደራዊ አገልግሎት ጥቅም ላይ የዋሉት ለስለላና ለክትትል ብቻ ነበር። ዓለም ሙሉ በሙሉ ትኩረቷ በኮሮና ቫይረስ አጠቃላይ በወረርሽኙ ላይ በነበረበት ሰዓት ሁለት ሀገራት እየተዋጉ ነበረ። ናጎርኖ ካራባህ በሚባል ግዛታቸው ላይ አርሜኒያና አዘርባይጃን። ያኔ ነበር የእስራኤሉ የካሚካዚ ወይም ደግሞ ሎይተሪንግ ሙኒሽን የሆነው ድሮን ጥቅም ላይ ሲውል ሙሉ በሙሉ የጦርነት ሁኔታን ሲቀይር ያስተዋል ነው። የቀድሞ የሶቪየት ህብረት ራሽያ ግዛት የነበረችው ዩክሬንና ዋናዋ ራሽያ መካከል በተቀሰቀሰው ጦርነት ላይ ነው ድሮኖች በስፋት ጦርነት አገልግሎት ላይ መዋል የጀመሩት። ድሮኖች በዚህ ብቻ አይደለም፣ ወይም ደግሞ በወታደራዊ አገልግሎት ላይ ብቻ ሳይሆን የነፍስ አድን ስራዎችንም፣ ለምሳሌ በተለምዶ በጣም አስቸጋሪ የሆኑ ቦታዎች ላይ መኪናዎች ለመድረስ ሄሊኮፕተሮች እንኳን ቢላኩ ለማረፊያ የሚቸገሩበት አይነት ቦታዎች ላይ ሰዎች የተለያዩ ችግሮችን ሲያጋጥማቸው የተለያዩ የሜዲካል ሰፕላዮችን ወይም ደግሞ ለጤና አገልግሎት የመጀመሪያ እርዳታ መስጠት የሚያስችሉ ኪቶችንም ጭምር ድሮኖች ጥቅም ላይ እየዋሉ ይገኛሉ ዴሊቨር በማድረግ። ከዚህ ውስጥ በመጀመሪያ ደረጃ እንግዲህ ለዓለም ፓዮኒር ሆና ምሳሌ ሆና ያሳየችን አፍሪካዊቷ ሀገር ሩዋንዳ ናት። ሩዋንዳ ውስጥ ከጥቂት ዓመታት በፊት ድሮኖች የተለያዩ ገጠራማ ክፍል ቦታ ላይ የሚገኙ ወላጅ እናቶች በወሊድ ጊዜ ደም ሲያስፈልጋቸው በቀላሉ ግን ደምን ከዋናው ሆስፒታል ወይም ደግሞ ከዋናው ክሊኒክ ከደም በተጨማሪ የተለያዩ የሜዲካል ሰፕላዮች፣ መድኃኒቶች፣ የተለያዩ ኪቶች ሲያስፈልግ አምቡላንሶች በቀላሉ የማይደርሱበት ቦታ ሄሊኮፕተሮች እንኳን ቢላኩ በቀላሉ የማይደርሱበትን ወይም ደግሞ በቀላሉ አስቸጋሪ ለሆነበት ኮረብታማ ቦታዎችም ጭምር ሩዋንዳ ውስጥ ድሮኖች እንግዲህ ዴሊቨር በማድረግ እነኛ መድኃኒቶች ቶሎ በማድረስ ደም እጥረት ሲያጋጥም ቶሎ በማድረስ የብዙ ሰዎች ሕይወት እንዲቀጥልም ጭምር ምክንያት ሆነዋል። ይህ ጥሩ ጎኑ ነው። ከዚህ በተጨማሪ ድሮኖች ትላልቅ የሆኑ ኢንዱስትሪዎች ላይ እየገቡ ነው። በዋናነት የግብርና ኢንዱስትሪ ላይ ያላቸውን ሚና ልንክደው አንችልም።
ለምሳሌ አዘርቶች እህል ከተዘራ በኋላ በልማት ላይ ወይም ደግሞ ዋናው ምርት ላይ ከመድረሱ በፊት ያለው ሂደት ላይ ምን አይነት ጤናማ ሁኔታ ላይ እንዳለ ቫይረሶች ካጋጠሙት ቀድሞም ዲቴክት ለማድረግ አጠቃላዩን ደግሞ የእርሻውን ወይም ደግሞ የግብርና ሁኔታውንም ሞኒተር ለማድረግ ድንበሮችን እስከ ማካለል የካርታ ስራዎች ድንበሮችን ማካለል ስላችሁ ከተሞችን ዲዛይን እስከ ማድረግም ጭምር የተለያዩ ስራዎችን የተለያዩ አገልግሎቶችን እየሰጡ ይገኛሉ። ድሮኖች በቅርጻቸው መሰረት 3 አይነት ድሮኖች አሉ። የመጀመሪያው ሲንግል ሮተር ወይም ደግሞ ሲንግል ብሌድ የምንለው አይነት ድሮን ነው። በተለምዶ የሄሊኮፕተርን አይነት ቅርጽ ያላቸው ድሮኖች ማለት ነው። ሁለተኛው መልቲ ሮተር የምንላቸው አይነት ድሮኖች ናቸው። በጣም ብዙ የሚሽከረከር ሮተር ያላቸው ድሮኖች ናቸው ማለት ነው። ከዚህ በተጨማሪ በሶስተኛ ደረጃ ላይ የምናገኘው ቅርጽ ያለው ድሮን ደግሞ የፊክስድ ዊንግ ያለው አይነት ድሮን ትክክለኛ ኮንቬንሽናል ፕሌን የሚመስለው ልክ እንደ ቦይንግ የመሳሰሉት አይነት ኮንቬንሽናል አውሮፕላኖችን የሚመስል አይነት ቅርጽ ያላቸው ድሮኖች ናቸው። ድሮኖች ከኤርክራፍት ወይም ደግሞ ከአውሮፕላን የሚለዩበት በጣም ብዙ መንገድ አላቸው። ለምሳሌ ድሮኖች መብረር ብቻ አይደለም፣ ያስባሉ፣ ሴንስ ያደርጋሉ፣ አካባቢያቸውን ኢንቫይሮንመንታቸውን ሴንስ ያደርጋሉ። እንዲሁም ለሚጠይቃቸው ወይም ደግሞ ከነሱ ጋር ኮሚኒኬት ከሚያደርገው አካል ጋር ማሽን ጋር ሰዎች ጋር ሪስፖንድ የሚያደርጋሉ ማለት ነው። እንግዲህ ዘመናዊ ድሮኖች የተለያዩ ኮምፖነንቶች አሉ በውስጣቸው። ጥቂቶቹን እንይና የድሮኖችን ፊቸሪስቲክ ኮንሰፕቶች እናወራለን። በመጀመሪያ ደረጃ ድሮኖች ላይ የምናገኘው ዋናው ኮምፖነንት ድሮኖች ሲገነቡ ሞተራቸውና ፕሮፔለራቸው ነው። ሞተራቸውና ፕሮፔለራቸው በዋናነት ድሮን ያለምንም የመሬት ስበት ከፍ ብለው እንዲነሱ ወይም ራይዝ እንዲያደርጉ ቫላንስ እንዲያደርጉና ሃቨር እንዲያደርጉ የሚያስችላቸው ክፍል ነው። ሌላኛው የድሮን ክፍል ፍላይት ኮንትሮለር ወይም የበረራ መቆጣጠሪያው ነው። ፍላይት ኮንትሮለር የምንለው በዋናነት ድሮኑን ፓወር የሚያደርገው ብሬኑ ወይም ጭንቅላቱም ጭምር ነው ማለት። ለምሳሌ ወደ ድሮኑ የሚመጡትን መረጃዎች ፕሮሰስ ማድረግ፣ ድሮኑ ላይ መረጋጋት እንዲኖር ቫላንስ እንዲያደርግ ስቴቢሊቲውንም ጭምር ሜንቴን ያደርጋል። ከዚህ በተጨማሪ ስሙዝሊ መብረር እንዲችልም ፓወር ያደርገዋል ማለት ነው። በሶስተኛ ላይ የምናገኘው የድሮን ክፍል ሴንሰሮች ናቸው። ሴንሰሮች እንግዲህ ለድሮን በዋናነት ድሮኑ የት እንዳለ ምን አይነት ኢንቫይሮንመንት ውስጥ እንዳለ ችግሮች እንኳን ካጋጠሙት ወደ ተነሳበት ቦታ ከዴስቲኔሽኑ ወደ ዲፓርቸሩ ከመዳረሻ ወደ መነሻው አውቶኖመስሊ እንዲመለስ በዋናነት ፓወር የሚያደርጉት የድሮን ሴንሰሮች ናቸው ማለት ነው። ሌላኛው በድሮን ውስጥ የምናገኘው ዋነኛው ክፍል ደግሞ የጂፒኤስ ወይንም ደግሞ ግሎባል ፖዚሽኒንግ ሲስተም ነው። ጂፒኤስ እንግዲህ በዋናነት ብዙዎቻችሁ ልትገምቱት እንደምትችሉት ድሮኑ በትክክል የት እንዳለ ሎኬሽኑን ዲቴክት እንዲያደርግ፣ ስፔሲፊክ የሆኑ ራውቶችን እንዲመርጥ፣ የተላከበትን ትክክለኛው ቦታ ላይ ለመሄድ በየትኛው መንገድ መሄድ እንዳለበትም ጭምር ፓወር የሚያደርገው እንዲሁም ድሮኑ ላይ የሆነ የተለየ ነገር ሲያጋጥም ችግሮች ካጋጠሙ ወደ ተነሳበት ቦታ ሴንስ አድርጎ ራሱ ድሮኑ እንዲመለስም ፓወር የሚያደርገውም ሌላኛው ክፍል ነው ማለት ነው። ሌላኛው ድሮንን ፓወር ከሚያደርጉት ክፍሎቹ መካከል አንደኛው ደግሞ የግንኙነት ሲስተሞቹ ወይም ኮሚኒኬሽን ሲስተሞቹ ናቸው። ይሄኛውም ድሮኑን ኦፕሬት ከሚያደርገው ከሰው ጋር ከሲስተም ጋር ወይም ከሌላ ድሮን ጋር ኮሚኒኬት እንዲያደርግ ፓወር የሚያደርገው ክፍሉ ነው። አንዳንድ ጊዜ ከሰዎች ጋር ከማሽን ጋር ወይም ከሌላ ድሮን ጋር ብቻ ሳይሆን ኢቭን ከኢንተርኔት ጋርም ጭምር ኮሚኒኬት እንዲያደርግ ፓወር የሚያደርገው ወይም ደግሞ አገልግሎት የሚሰጠው የድሮን ክፍል ነው ማለት ነው። ስለዚህ ድሮኖችን ልክ እንደ መደበኛ የሰው አልባ አውሮፕላን ልናስባቸው አንችልም ማለት ነው። ድሮኖች በቀላል አማርኛ የሚበሩ ኮምፒውተሮች ናቸው። ሴንሰሮቻቸውን እንደ አይን የሚጠቀሙ ኢንቫይሮንመንታቸውን ኤክስፒሪየንስ እንዲያደርጉ የሚጠቀሙበት፣ ድሮን ውስጥ ደግሞ ፓወር የተደረጉትን ሶፍትዌሮች እንደ ጭንቅላት ይጠቀሙበታል ማለት ነው። ከዚህ በተጨማሪ በድሮን ውስጥ ከሚገጠሙ ክፍሎች መካከል አንደኛው ፕሮፔለራቸውን ልክ እንደ መሰሎቻቸው ጥቅም ላይ የሚያውሉት ክፍላቸው ነው ማለት ነው። ድሮኖችን ደግሞ አሁን ላይ በከፍተኛ ሁኔታ ከተፋፋመው ከአርቲፊሻል ኢንተለጀንስ ኮንሰፕቶች ጋር ስናገናኛቸው ከድሮንም በላይ ከሰው አልባ አውሮፕላን ኮንሰፕትም በላይ ከፍ ይላሉ ማለት ነው። ድሮኖችን በመላው ዓለም ደረጃ በሰፊው በግብርና ኢንዱስትሪው ላይ ጥቅም እየሰጡ ይገኛሉ። ለምሳሌ እህል ላይ የሚከሰቱ የተለያዩ በሽታዎችን አስቀድሞ ለመገመት፣ የተለያዩ ፈርቲላይዘሮችን ለአዘርቱ የሚስማሙ የተለያዩ መድኃኒቶችንም ጭምር ለመርጨት፣ እንዲሁም አጠቃላይ መሬቱን ለመቆጣጠር የአዘርቶቹን ድንበሮችንም ጭምር ማካለልን ጨምሮ በግብርናው ኢንዱስትሪው ላይ የራሳቸው የሆነን ትላልቅ
ጥቅሞችን እየሰጡ ይገኛሉ። ከዚህ በተጨማሪ በጤናው ኢንዱስትሪም የራሳቸው የሆነ ትላልቅ ስራዎችን እየሰሩ ይገኛሉ። በትልቁም ደግሞ የጤናውን ኢንዱስትሪ እያገዙ ይገኛሉ። ከዚህ በተጨማሪ ለተለያዩ ለአደጋ ምላሾች ጊዜም ድሮኖች የራሳቸውን የሆነ አስተዋጽኦ እያደረጉ ይገኛሉ። ለምሳሌ የተለያዩ የእሳት አደጋ ሲያጋጥም ሊሆን ይችላል። የተለያዩ የመኪና አደጋዎች ሲያጋጥሙ ሊሆን ይችላል። ሰዎች ከመድረሳቸው በፊት የመጀመሪያ እርዳታ ኪቶችን እስከ መላክ እንዲሁም ደግሞ ሰዎች በቀላሉ የማይደርሱበትን ቦታዎችም ጭምር ለሰዎች የሚያስፈልጉትን በፈጠነ ሁኔታ የሚያስፈልጉትን እርዳታዎችንም ጭምር የፓኬጂንግና የዴሊቨሪ ስራ እየሰሩ ይገኛሉ። ከዚህ በተጨማሪ ድሮኖች ደግሞ የዴሊቨሪና የቢዝነስ ትራንስፎርሜሽን ላይም የራሳቸው የሆነ አስተዋጽኦ እያደረጉ ይገኛሉ። ለምሳሌ የሆነ ፕሮዳክት ወይ ስልክ ፈለጋችሁ ወይ የሆነ ልብስ ፈለጋችሁ ወይ የሆነ የምትፈልጉት ቱል ኖረና ኦንላይን ኦርደር ብታደርጉ ያ ኦርደር ያላችሁበት ድረስ እስኪደርስ ቀናትን መጠበቅ ባይኖርባችሁ ድሮኖች በቀላሉ ካለበት ቦታ አንስተው በደቂቃዎች ውስጥ በከተማዎች ላይ በረው በተራራዎች ላይ አልፈው ምናልባትም የተለያዩ ሐይቆችን ተሻግረው ያላችሁበት ድረስ መጥተው ዴሊቨር ሲያደርጉላችሁ ይሄ በቴስቲንግ ደረጃ ነው። የተለያዩ ኢኮመርስ ፕላትፎርም ያላቸው ትላልቅ ሃይቴክ ቴክኖሎጂ ካምፓኒስ እንደ አማዞን የመሳሰሉ ካምፓኒዎች በሙከራ ላይ የሚገኝ ነው። የእውነትም ደግሞ ጥቅም ላይ እየዋለ የሚገኝበትም ሁኔታ አለ። ለምሳሌ ቻይና ውስጥ በተለያዩ ፕሮቪንስ ወይም ደግሞ በተለያዩ ስቴቶች ላይ የድሮን ዴሊቨሪ ስራ በተቀላጠፈ ሁኔታ እየተከናወነ ይገኛል። ድሮኖች በካርታ ስራዎችና የስማርት ሲቲ ፕሮጀክቶች ላይም የራሳቸው የሆነ አስተዋጽኦ እያደረጉ ይገኛሉ። የራሳቸው የሆነ አስተዋጽኦ ከማድረግም በተጨማሪ መሬትንና ከተማን የምናይበትን ወይም የምንረዳበትን መንገዶችንም ጭምር ሪቮሉሽናይዝ እያደረጉ ይገኛሉ። የተለያዩ የመሬት ሰርቬዎችን የኮንስትራክሽን ሞኒተሪንግ ስራ ወይም ደግሞ አጠቃላይ ከኮንስትራክሽን ጋር መንገዶችን ለመቆጣጠር የመንገድ ላይ ፕሮጀክቶችን፣ የድልድይ ፕሮጀክቶችን፣ የህንፃ ፕሮጀክቶችን፣ የሪዞርቶችን፣ የተለያዩ የትምህርት ቤቶችን፣ የተለያዩ የመንግስታዊ ፋሲሊቲዎችን ጨምሮ የሚሰሩበትን የኮንስትራክሽን ስራዎችንም ጭምር ድሮኖች በዋናነት ማኔጅ ከማድረግ በተጨማሪ የከተማ ፕላኒንግ ላይም የራሳቸው የሆነ አስተዋጽኦ እያደረጉ ይገኛሉ። ከዚህ በተጨማሪ በጣም አድቫንስድ የሆኑ የኢሜጂንግ ስራዎችን በውስጣቸው ስለሚካተትላቸው በቀላሉ የስሪዲ ካርታዎችን ባጭሩ ጀነሬት ማድረግ ይችላሉ ማለት ነው። የተለያዩ ሚሊተሪ ኦፕሬሽኖችን፣ የተለያዩ የሪኮነሰንስ ስራ መሰለልም ጭምር የሌላኛው አገር ከዚህኛው አገር ጋር ድንበር አካባቢ ላይ የሚከናወኑትን ነገሮች ምን እየተከናወኑ ነው ብሎ በጣም አድቫንስድ የሆነ የሴንሰር የኢሜጂንግ ወይም ደግሞ የተለያዩ የሳውንድ ሲስተምን ጨምሮ ስለሚካተትላቸው የሚሊተሪ ድሮኖች ሌላ ሀገር ላይ ያሉ የጦር ካምፕ ውስጥ የሚወራውንም ጭምር እስከ ማዳመጥ እንቅስቃሴያቸውን እስከ መከታተል አስፈላጊ ሆኖ ሲገኝም ደግሞ የተለያዩ ተተኳሾችን በድሮኖቹ አማካኝነት ይዞ በመላክ የማጥቃት ስራዎችን ወይም ደግሞ እዛው ላይ የኦፌንሲቭ እና የዲፌንሲቭ ስራዎችንም እንዲሰሩ የራሳቸውን የሆነ ስራ እየሰሩ ይገኛሉ። ለምሳሌ ቪዲዮ እየቀረጽንበት በምንገኝበት ሰዓት በዜና አውታሮቻችን የምንከታተለው ኢራንና እስራኤል መካከል በተፈጠረው ጦርነት እንዲሁም አሜሪካንም የእስራኤል አላይ ወይም ደግሞ አጋር ሆና እየተሳተፈች በምትገኝበት ጦርነት ላይ ድሮኖች እንግዲህ በዋናነት ጦርነት ላይ ጥቅም ላይ እየዋሉ ይገኛሉ። በዚህ ላይ ካስተዋልናቸው የድሮን አይነቶች መካከል እንግዲህ ኢራን በወታደራዊ ድሮን የምትታወቅ ሀገር ነች። እንደ ሞሃጀር 6 የመሳሰሉ አድቫንስድ ድሮኖችን የታጠቀች ሀገር ነች። ከዚህ በተጨማሪ ከቱርክ የሚመጡትንም የባይራክታር ቲቢቱን ጨምሮ ከራሽያ የሚመጡትንም የተለያዩ ድሮኖች ከቻይና የሚመጣው ሆንግሉንግን ጨምሮ የተለያዩ አድቫንስድ የሚባሉ የሚሊተሪ ድሮንን የታጠቀች ሀገር ነች። እንግዲህ እንደምታውቁት ሀገራት ሲዋጉ እያንዳንዱ ፈንጂ እያንዳንዱ ሚሳይል ስፔሻሊ ደግሞ በአይሲቢኤም ደረጃ ሲሆን ኢንተርኮንቲኔንታል ባሊስቲክ ሚሳይል ወይም ደግሞ ሀገር አቋራጭ ሚሳይሎችን ሲተኩሱ የሚያወጡትን ወጪ ይታወቃል እና ያንን ጦር መሳሪያ ለመስራት የሚያወጡት ኢንቨስትመንት የሚጠቀሙት የሰው ኃይል እዛ ውስጥ ደግሞ አጠቃላይ ፈንጂውን ለመስራት ደግሞ የሚጠቀሙት የተለያዩ ግብአቶች ውድ ከመሆናቸው ጊዜ ከመውሰዳቸው ያንን ጦር መሳሪያ የሚሰሩበት ፋሲሊቲ ራሱ የተራቀቁ የሆነ መሰረተ ልማቶችም ጭምር ስለሚያስፈልጉት የሚያወጡት ወጪ ጠበቅ ያለ ነው። ነገር ግን አሁን ላይ በዋናነት ለጦር መሳሪያ እየዋሉ የሚገኙት ድሮኖች ሎይተሪንግ ሙኒሽን ወይም ደግሞ ካሚካዚ ድሮን የምንላቸው ራሳቸውን በራሳቸው የሚያጠፉ ጥቃት የሚያካሂዱበትን የተለያዩ የጦር መሳሪያ በውስጣቸው ከያዙ በኋላ ጠላት ወረዳ ላይ ወይም ደግሞ ቀጠና ላይ ከሄዱ በኋላ ያንን ፈንጂ አድርሰው የሚመለሱ ሳይሆን እዛው ራሳቸውን በራሳቸውም ጭምር የሚያጠፉ ድሮኖች ናቸው በአሁን ላይ ጥቅም ላይ እየዋሉ የሚገኙ። አውቶኖመስሊ ምንም አይነት ኦፕሬተር ሳይኖራቸው በቀላሉ
አንቲ ድሮንስ ወይም ደግሞ ጸረ ድሮን ዲቴክት ሳይደረጉም ጭምር የጠላት ወረዳ ላይ ገብተው እያንዳንዷን ነገር መረጃ ሰብስበው የሚወጡበትን መንገድ አለ። ከዚህ በተጨማሪ ድሮኖች በአሁኑ ሰዓት አሳሾች ወይም ደግሞ ተመራማሪዎች በቀላሉ የማይደርሱባቸው ዋሻዎች፣ የተለያዩ ትላልቅ የሚባሉ ጫካዎች ውስጥ እየገቡ ተመራማሪዎች የሚፈልጉትን መረጃ እጅግ በጣም ከፍተኛ ጥራት ባለው ምስልና የድምፅና የምስል ጥራት መረጃዎችን በመሰብሰብም የራሳቸውን አስተዋጽኦ እያደረጉ ይገኛሉ። ከዚህ በተጨማሪ የባህር ላይ ቅኝትንም ጭምር አገልግሎት እየሰጡ ይገኛሉ። ስለ ድሮኖች ስናነሳ እንግዲህ እስካሁን ድረስ የነገርኳችሁ የተለያዩ ጥቅሞቻቸውን ነው። ከዚህ በተጨማሪ ግን እንደ ማንኛውም ቴክኖሎጂ ሲመጣ የራሱም የሆነ ኮንስ ኤንድ ፕሮንስ ወይም ጥቅምና ጉዳት እንዳለ ሁሉ በሳይበር ሴኩሪቲ ጋር ተያይዞም ድሮኖች የራሳቸው የሆነ ትሬት ወይንም ደግሞ ስጋት ደቅነዋል። ድሮኖች በቀላሉ ካሜራን ይሸከማሉ። በተሸከሙት ካሜራ መሰረት ሪካርድ ያደርጋሉ። ነገር ግን በዚህ ሁሉ ሂደት ውስጥ የተለያዩ ቦታዎችን፣ የተለያዩ ቤቶችን፣ የተለያዩ ግለሰቦችን፣ የተለያዩ እንግዲህ የማይፈቀዱ ቦታዎችንም ጭምር በቀላሉ ሞኒተር ያደርጋሉ ማለት ነው። ስለዚህ ኢን ተርምስ ኦፍ ፕራይቬሲ ወይም ደግሞ ከግል ሚስጥር ጋር በተገናኘ እንግዲህ የራሳቸው የሆነ የሚጥሱት ድንበር ይኖራቸዋል ማለት ነው። ከዚህ በተጨማሪ ድሮኖች በዋናነት የሚተማመኑት ወይም ደግሞ ጭንቅላታቸውም ጭምር ኦፕሬት የሚያደርገው በሶፍትዌሮች ነው። ሶፍትዌሮች ናቸው ስንል እንግዲህ ሶፍትዌሮቹን የሚጽፉት ደግሞ እንደኛ አይነት የሶፍትዌር ፕሮግራመሮች ናቸው። ያ ማለት ፕሮግራመሩ ሲጽፍ በቀላሉ የሚሰራቸው ቨልነራቢሊቲዎች ሊኖሩ ይችላሉ። በሌላ አማርኛ ድሮኖች ከሳይበር አጥቂዎች ወይም ደግሞ ከሃከሮች የሚያመልጡ ኦብጀክቶች አይደሉም ማለት ነው። በቀላሉ ሊጠለፉ ይችላሉ። በቀላሉ የተሳሳተ መረጃ እንዲሰጡ ይችላሉ። በቀላሉ የአንቲ ድሮን ራዳሮችንም ጨምሮ ጃም እንዲያደርጉም ሊደረጉ ይችላሉ። ለምሳሌ አንድ ድሮን የጠላት ሀገር ላይ ተልኮ ራዳሩ ላይ የሚያሳየው እንግዲህ መልቲፕል ድሮኖች እንደሆኑ ማድረግ የሚቻልበትም ኬፓቢሊቲዎችን እያስተዋልን እንገኛለን። ስለዚህ ድሮኖች ላይ ሃከሮች በቀላሉ ሲግናሎችን ኢንተርሴፕት ማድረግ ይችላሉ። ሙሉ ድሮኑን ራሳቸው ሊቆጣጠሩት ይችላሉ። ሲስተሞችን ዲሰብል እንዲያደርጉ ወይም ደግሞ በትክክለኛ ዌይ ኦፕሬት እንዳያደርግ ማድረግ ይችላሉ። እንኳን ሌላው ቀርቶ ድሮኑ ተመልሶ ያመረተውን ሀገር ራሱን እንዲያጠቃ ማድረግ ይችላሉ ማለት ነው። እነማን? አጥቂዎች። ድሮኖች በአሁኑ ሰዓት በሰው ልጅ መደረግ የማይችሉትን ብዙ ነገሮች እያደረጉ ይገኛሉ። ነገር ግን ስቲል ኮንቬንሽናል ድሮኖች ናቸው። ወደፊትስ ምን ሊፈጠር ይችላል? ድሮኖች ወደፊት እንግዲህ በዋናነት ፓወር የሚደረጉት በአርቲፊሻል ኢንተለጀንስ ነው፣ በአውቶሜሽን ነው፣ እንዲሁም በኮኔክቲቪቲ ነው ማለት ነው። ያ ማለት ያለምንም የሰው ልጅ ጣልቃ ገብነት ትሬት አለ ብሎ ካሰበ ድንበር አካባቢ ራሱን ችሎ ጥቃት ሊሰነዝር ይችላል። ስለላ ሊያካሄድ ይችላል። ክትትል ስራዎችን ሊሰራ ይችላል። እንደዚሁም ደግሞ የካውንተር አታኮች እየመጡ ከሆነ ደግሞ ቀድሞ ዲቴክት ማድረግ ወይም ስጋቶችንን መቀነስ ይችላል ማለት ነው። ምናልባት ወደፊት ላይ አዲስ አበባ ውስጥም ጭምር የድሮን ታክሲዎችን ልናይ እንችላለን። የሚበሩ የትራንስፖርቴሽን ሲስተሞችን ልናይ እንችላለን። በመቶዎች የሚቆጠሩ ድሮኖች በአንድ ላይ ኮኦርዲኔት አድርገው የሚሰሩበት፣ እርስ በራስ መረጃ የሚለዋወጡበት በአሜሪካን ሀገር እንግዲህ በቅርቡ በተለያዩ ዜናዎች ላይ ያየናቸው አይነት ድሮኖች ማለት ነው። ድሮኖች እርስ በራሳቸው ልክ እንደ ወታደሮች በሬዲዮ አማካኝነት ኮሚኒኬት ያደርጋሉ። እርስ በራሳቸው ተመሳሳይ የሆነ ኦፕሬሽኖችን ያካሂዳሉ። በመተጋገዝ ለአንዱ ድሮን የሚመጣው የአንቲ ድሮን ጥቃት ሌላኛው ድሮን የሚከላከልበትም አሰራር በውስጣቸው ያለ፣ መረጃውን ደግሞ በግሩፕ የአናላይዝ የተደረገው ደግሞ የተተነተነ መረጃን ለቤዛቸው እና ለሚያዟቸው አካላት የሚልኩበትም መንገድ አለ ማለት ነው። የድሮን ቴክኖሎጂ ብቻ ሳይሆን አጠቃላይ የኤሮስፔስ ኮንሰፕትን ስናነሳ ሰማዩ ድንበር የለውም። ምክንያቱም አሁን የተለያዩ ድሮኖች አንድ አውሮፕላን መብረር ከሚችልበት የአልቲቲዩድ ዲስታንስ የበለጠ እየበረሩ ነው። በአሁኑ ሰዓት እየተመረቱ የሚገኙ ድሮኖች ወደ ላይ ከፍ ብለው መብረር ይችላሉ። ያ ማለት የትኛውም ሀገር በአየር ክልል ውስጥ የገባን ድሮን አድቫንስድ የሆነ የራዳር ሲስተም ወይ ነው አየር መቆጣጠሪያ ሲስተም ከሌለው በስተቀር ድሮኖች ሀገሪቷ ላይ መኖራቸውንም ጭምር ዲቴክት ማድረግ የማይቻልበት ደረጃ ላይ እየደረስ እንገኛለን ማለት ነው። ለዚህም ነው ተመልካች ብቻ ሳይሆን ፈጣሪዎች ሌሎች የሰሩትን ፕሮዳክቶች የምንገዛ ብቻ ሳይሆን ራሳችንም መስራትን እኛን የሚመስሉ እኛን መጠበቅ የሚችሉ ሲበላሹ የምንጠግናቸው ሲጠፉብን ደግመን የምንሰራቸው የምንችላቸውን የተለያዩ የቴክኖሎጂ ፕሮዳክቶች በራሳችን የሰው ኃይል፣ በራሳችን ኢንቫይሮንመንት፣ በራሳችን የሥራ ከባቢ ሁኔታ መስራትና ማሻሻል መፍጠር የሚጠበቅብን። የተወደዳችሁ ተመልካቾቼ ዮምቴክ ዊዝ ኤርምያስ በፋና ቴሌቪዥን ስለ ድሮኖችን በተመለከተ ያስዳሰስኳችሁ አጭር ፕሮግራም ይህንን ይመስል ነበረ። ሳምንት በሌላ የቴክኖሎጂ ርዕስና በሌላ ፕሮግራም እንገናኛለን። እስከ ሳምንት፣ መልካም ሳምንት።